ጀዋር መጽሐፍ እየሸቀጠ ነው ቢዝነስ እየሰራ ነው እንጂ ፖለቲካ እየሰራ አይደለም የሚሉ እዛ ብልጽግና መንደርም ሰምተናል። እውነት ጀዋር ይሄን መጽሐፍ የጻፈው ለቢዝነስ ብሎ ነው ወይስ ለፖለቲካ አጀንዳ ብሎ ነው? ጀዋርን ከማንም የሰው የበለጠ ነው ያውቀዋለሁ። አብረን ብዙ ሀገር ሄደናል ለኦኤምኤን ጉዳዮች። የተረዳሁትን 3 ነጥቦች ልናገርና ወደ አንተ ጥያቄ መልሳለሁ ያኔ ምን አይነት ሰው እንደሆነ። መጀመሪያ ጀዋር ከማንም ሰው በፊት እኔን በማይገባኝ ጊዜ ይህ የኦሮሞ ፕሮቴስት በሚጀምርበት ጊዜ ሶሻል ሚዲያ ኃይል እንዳለው ጥቅም እንዳለው ለትግል መጠቀም እንደሚቻል ያውቅ ነበር። በሚኒያፖሊስ መጀመሪያ ላይ ስንገናኝ በኖቬምበር ዲሰምበር 4 2015 ስንገናኝ እኔ እኮ 100,000 ሰዎች ተከታዮች አሉኝና በዙ እንጠቀማለን ሲለኝ እኔ አልገባኝም ነበር ምን እንደሚያወራ። ነገር ግን ፌስቡክን ተጠቅሞ ህዝብን አነሳስቶ ለውጥ ማምጣት እንደሚቻል ከማንም ሰው አስቀድሞ የገባው እንደሆነ አሁን እኔ መሰክርለታለሁ። ሁለተኛ የፖለቲካ አንድነት ያስፈልጋል። የኦሮሞ ህዝብ አንድነቱን እንደገና እንዲያገኝ ያደርጋል። ለምን? እኔ አብረን እየሄድን በየቦታው ከኦሮሞ ዲያስፖራ ጋር እንናገር ነበር። በየቦታው ኢንጌጅ እናደርግ ነበር። በአውሮፓ፣ በአሜሪካ፣ በአውስትራሊያ ያን ጊዜ የሚደረጉት ንግግሮች የኦሮሞ ህዝብ አንደኛ የራሱን ማንነት አውቆ አንድነቱን እንዲያውቅና እንዲጠብቅ ለማድረግ አንድ የፖለቲካል ኮሚዩኒቲ አንድ ዩኒፋይድ የሆነ የፖለቲካል ኮሚዩኒቲ ፈጥሮ ነበረ። ይሄ ነገር አስቀድሞ የገባው ነው የነበረው ጀዋር። ከዛ በላይ ደግሞ ኢንፎርሜሽን ከየቦታው ይሰበስብ ነበረ ከሀገር ቤት ውስጥ። ያንን ቶሎ ተጠቅሞ ቶሎ ስራ ላይ አውሎ ለውጥን ለማምጣት የቻለ ነው የነበረው። አሁን መጽሐፍ መሸጥ ወደዛ ወርዷል ለማለት ነው። ይሄንን መንግስትን ለመለወጥ ጥቅም የታገለና ስራ የሰጠው መጽሐፍ ለመሸጥ ነው የጻፈው ለማለት ከተፈለገ ከዛ መጽሐፉን በመሸጥ የሚያገኘው የገንዘብ ጥቅም በቀላሉ ከዛ ውጭ ሊያገኘው የሚችለው ይመስለኛል። ይህም የብልጽግና ሸረብ ነው የሚመስለኝ። ብልጽግና እሱን ዝቅ ለማድረግ የመጽሐፍ ሻጭ ለማድረግ የመጽሐፍ ቸርቻሪ ለማድረግ የፖለቲካ ቸርቻሪ ለማድረግ የሚጠቀሙበት ካልሆነ በስተቀር ከዛ መጽሐፍ የሚገኝ ገቢ ይህን ያህል የሚጠቅመው አይመስለኝም። መጽሐፉ በአንድ በኩል የራሱን ህይወት ነው የሚያገ፣ በሌላ በኩል ደግሞ የወደፊቱን ነው የሚናገረው ምን መሆን እንዳለበት። አሁንም በፌስቡክ ላይ ያየሁት የመጽሐፉና የመጽሐፉ ሜሞዋርና ወደፊት ደግሞ ምን ትግል እንደሚያስፈልግ በዛ ጉዳይ ከውጭ ሀገር ካሉ ማህበረሰቦች ጋር ለመነጋገር ነው የምመጣው የሚል ጽፎበታል። ይሄን ሁሉ እያለ የመጽሐፍ የመሸጥ ጉዳይ ነው የሚለው እውነት አይደለም። ያው የብልጽግና አካሄድ ነው። በነገራችን ላይ በዚህ ላይ አንድ ነገር መጨመር የምፈልገው የፌስቡክ ጀግኖች በፌስቡክ መለወጥ የማይቻል ምናምን አይደለም ሲል የነበረው ፌስቡክን ይጠቀም እንጂ ጀዋር ፌስቡክ አይደለም ለውጥን ያመጣ ምድሩ ላይ ነበር አደረጃጀት። ይሄን አውቃለሁኝ እኔ። ስለዚህ ይሄ የፌስቡክ ነገር ነው ብሎ ወደዛ ዝቅ የማድረጉ ነገር ያኔ የተደረገው አሁን መደረግ አይችልም እንዴ? ትግል ስልት ትለውጣለህ። የብልጽግና መንግስት የኢህአዴግ መንግስት አይደለም።